ሰላም ውድ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ለድምፅ ይቅርታ ጉንፋን ይዞኛል ማለት ነው። እንዴት ናችሁ? ሁላችሁ ሰላም ናችሁ? ሰላማችሁ ብዝዝት ይበልልኝና የኔ ውድ 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 ፋሚሊ ዛሬ ደግሞ አብርሽና ሩታ ኦ ማይ ጋድ ኦ ማይ ጋድ እኔ እኮ ግርም የሚለኝ ቀጥል የሚያደርገኝ እነዚህ ልጆች በሰው ህይወት በዚህ ልክ መግባት ለምን አስፈለጋቸው? እነዚህ አራት እነሱ እንደተቀጣጠሩ አውቆ ነው ይመስለኛል። እንደዚህ እንደማይታረቁ አይደለም ስማውል እነሱ እንደማይታረቁ እየፈለጉ ነው የሚመስለው። ሌላ ጊዜ እነሱ እንደሚታረቁ ለማስታረቅ መለየት የለባችሁ ምን የላችሁ ምን። አሁን ግን ይሄው በቃ አሳበዱት ሁለቱንም፣ ሩታንም እንደዛ አብርሽንም እንደዛው። እኔ እኮ በዚህ ልክ በሰው ህይወት መግባት ለምን አስፈለጋችሁ? እነሱ ሊያወሩ ተቀጣጠሩ አይደል? እነዚህ ደግሞ እንደ ሴጣን ሰዓቱን ጠብቆ ሄዱ። ኧረ ጉድ! በዚህ ልክ በሰው ህይወት መግባት አይከብድም? እኔ የአብርሽ ጓደኛ የተባሉ ሁሉም አስመሳይ፣ ሁሉም ማለት ነው ሴጣን መሳይ ናቸው። በጣም መሰሪ የሆኑ ሰዎች ናቸው። ሲጀመር ይህን ኩትኩትኩት አቤል እዛም ጥልቅ ይላል 10 ቦታ። አንዴ አብርሽ ጋር ይላል፣ አንዴ ኤርሜላ ጋር ይላል፣ አንዴ ሩታ ጋር ይላል፣ አንዴ መቅደስ ጋር ይላል። የማይገባበት ጉድጓድ የለም እሱ። አሁንም ደግሞ ብሎ ሌላ ፕራንክ ነው በሚለው ይሄን ነገር አመጣ። ይሄው ጭራሽ አበጣበጣቸው። እኔ እኮ ባለፈ እኮ ብያቸዋለሁ። ለምንድን ነው የአብርሽ ጓደኛ የተባሉ ኤርሜላ ምንም የሚባሉ ሰዎች ከህይወታቸው ውልቅ ብሎ በወጡ እነሱን ባያገናኙ ባያወሩ ጸጥ ብሎ ሩታና አብርሽ ነው የምላቸው ጌታን ይታረቃሉ እነዚህ ልጆች። ሩታም አሁን ቤተሰቦቿ ጋር ስላለች ቤተሰቦቿ እንድትታረቅ ይገፋፋሉ። አብርሽም ደግሞ አሁን ቡታጀራ ስላለ ለመታረቅ እሷን ያወራታል። ግን እነሱ ናቸው መሰሪ። በዚህ ልክ በሰው ህይወት መግባት አይከብድም? እነሱ አዲስ አበባ ቢሄዱ አዲስ አበባ ናቸው፣ እነሱ ቡታጀራ ቢሄዱ ቡታጀራ ናቸው። ለምንድን ነው ሰውን እንደዚህ መከታተል? ለምንድን ነው እንደዚህ በእነሱ ህይወት ላይ መኖር? እነሱ ያለነሱ ቪዲዮ አይሰራላቸውም፣ ያለነሱ እይታ የላቸውም ይመስለኛል። ለዛ ነው እንደዚህ በዚህ ልክ በሰው ህይወት ደግሞ እንደሚወድን ለሰው እንዳስበ እንወድሃለን፣ እናከብረሃለን፣ ተየኛ ጠንካራ ወንድም፣ የኛ ጎበዝ ወንድም። ኧረ ይሄ ልጅ ብሳሳት ምን ሊያደርጉ ነው አሁን እነዚህ ልጆች? ኧረ በስመ አብ ማርያምን። አንዳንዴ ማለት ነው በቃ ሁላቸውም ተደማምሮ ድራማ እየሰሩ ነው የሚመስለው አንዳንዴ። ግን አሁን እንደዚህ ስናደድ ደግሞ የምሬን ነው የምላችሁ። ይሄን ሁሉ ራሱ አብርሽና ሩታ ራሱ እንድጣሉ ሲያደርገ ነበረ የእነሱ ጓደኛ፣ የአብርሽ ጓደኛ ይመስሉኛል። ከቡታጀራ ሁሉም ተሰብስበው አዲስ አበባ ገባ በአብርሽ ሰበብ። ለአብርሽ ብለን ነው ለጓደኛው ብለን ነው። እኔ እኮ ምክንያታቸው አብርሽን ቡታጀራ ቁጭ ብሎ ቪዲዮ እየሰሩ መልእክታቸውን አያስተላልፉም እንዴ? ምንድነው ዘት እዛም እዚህ እሱ በሄደበት ቦታ እየሄዱ እንደሚያስታርቅ ሰው እየሆኑ ለምንድነው በእነዚህ ልጆች እንደዚህ የገቡት በሰው ትዳር? አብርሽም ደግሞ ለምን አያስጠነቅቅም? ሩታ ስንቴ ተናግራለች። በሰው ህይወት እንደዚህ መግባት የሰው ህይወት እንደዚህ ማበጥበጥ ደስ ይላቸዋል አይደል አለች። ሁሌም ነው የምትለው እሱ ከሰው ህይወት አትወጡም ወይ ብላለች። ሁሌም ነው የምትለው። ግን እነዚህ ልጆች አይሰሙም። አብርሽን ነው የሚሰሙት። ያኔ አብርሽ ካፉ እስከሚወጣ እየጠበቁ ነው። አብርሽ ለምን እንደማይናገር አላውቅም። አብርሽ ደግሞ በጣም የዋ ነው። ቶሎ ክፉ ካፉ ቶሎ አይወጣም። ግን ቃላቶችን ማውራት አያውቅም እንጂ ለምን እንደዚህ ለሱ ክፉ እንደሚያስቡ ለምን በዚህ ልክ ብዙ ነገሮች አሉ፣ ብዙ ፕራንኮች አሉት ትንሾች። ግን በዚህ ልክ ለምን ይሄ ልጅ በማታ እንደዚህ ገብቶ እንደሚፈትኑ አያላቅም።
ኦዲየንስ እኛ እኮ አናምንም ያልነው ራሱ እነሱ እዚህም ስለሚያሆኑ ነው። ኤርሜላ ስላመጧት ነው። ከዚህ ሁሉ አብርሽን ታማኝነቱን ማሳየት ከፈለጉ ኤርሜላን ከሱ ህይወት ቢያስወጡና አብርሽ ነገ ኤርሜላን ፍለጋ ቢሄድ አብርሽ ይፈልጋታል ይባላል። ግን እሱ በሄደበት ነው የምትሄደው። እሱም የእሱ ጓደኞችም እንደዚህ። ግን የሰው ልጅ እንዴት ነው ህሊናው ይረፍታለሁ? እንደ ሰውና ሰውን አጣልቶ በዚህ ልክ ለሰው ልጅ አሳቢ መስሎ ገብቶ እንደዚህ መሆን ህሊናችሁ ይረፍታለሁ? በዚህ ልክ እነሱ ብለያየ ራሱ እኛን አንተዋቸው ይላሉ። ግን እነሱ መታረቅ ሲፈልጉ ደግሞ የመለያታቸው ምክንያት እነሱ ልጆች ናቸው። ለመታረቅ እኮ የሰው ልጅ አንዳንድ ጊዜ እፎይታ ይሰጣል። እነዚህ ልጆች ኑ አስታርቁን፣ ኤከሌን ጥራልኝ፣ ሩታን ያገናኘኝ አላለም አብርሽ። ሩታ ደግሞ አብርሽን ያገናኘኝ አላለም። በራሳቸው እየተገናኙ ነው። በራሱ ነው ቡታጅራ ሄዶ ያለው። እነሱ እያወሩ ነው። እነሱ እየተግባቡ ነው። ግን እነዚህ ልጆች በዚህ ልክ ኧረ ጉድ! ምን አይነት ሰዎች ናቸው? በጣም ራሴን አሳመሙኝ ዛሬ። በጣም ማለት ነው ራሴ ጉንፋን ይዞኛል ግን